እኔ መዋሸትም አይጠበቅብሽም እኮ መብትሽ እኮ ነው። እኔ ምን አገባኝ አይደለም ከአንዱ ጋር ከ30 ጋር ብትወጪ ነው ይመለከተኛል። ግን ደግሞ ስለምወድሽ እንደ ታናሽ እህቴ ስለማይሽ ታይፈንድሻ እንደዚህ ነው። ካልጠቀመሽ ምን ያደርጋል? ለምንድን ነው ራስሽን አሳልፈሽ የምትሰጪው? ያንን ነው እንጂ አልኩሽ። እኔ ምን አገባኝ? የራሴንም ላይፍ ያላስተካከልኩ ሴት ነኝ ታውቂያለሽ አይደለም? ገና የሰው ላይፍ ላይ ገብቼ የምፈተፍት ጉድ ቀርቶ ጋር ማለት ነው ሊምሳላት ብዬ እኔ እሺ ልብስ ገዝተሽ እንኳን መተሽ ኪችን ደብቀሽ ማን ነው እሱ? ለምንድን ነው ኤዶም የምትደብቂያ? ሴት ስለምትቆጣኝ 10 ልብስ በ5 ብር በምን ለቅመሽ ስትመጪ ታይፈንድሻ ብርሽን ያዥ ብርሽን አጠራቅሚ ልብስ አትግዢ ብልሽ እኔ እኮ ለራስሽ ነው እንጂ እኮ ለእኔ አይደለም እኮ ፈንድሻ ለእኔ ነው አይደለም እንድትለወጭ ስለማስብ ነው ተብዬሻለሁ። ኢቭን አሁን ኢትዮጵያ ደርሼ ስመጣ ፈንድሻ የኢትዮጵያ ኑሮ በጣም ከባድ ነው። የኢትዮጵያ ብር ላይ እንደዚህ ነው ታይ እንደዚህ ብታደርግ ይሻላል ብዬ እኔ እኮ የራሴን እኮ እንደ ራሴ እኮ ስለማይሽ እኮ ነው። ነገ እኮ የበታች ሆነሽ እንዳላይሽ እኮ ስለፈለኩ እኮ ነው። ለእኔ እኮ ከማስበው በላይ እኮ ነው ለአንቺን የመከርኩሽ። ይሄ ክፋት ነው? ይሄ ጓደኝነት? ይሄ መልስ ነው? ወርቅ ሰረቅሽ? እኔ እመቤቴን አሁን እዚህ ጋር የምነግራችሁ ማለት ነው አንቺ ወርቅ ሰረቅሽ ብዬ አልከስሽም። እመቤቴ ግን እውነት የጓደኛ ምን አለሽ ብለሽ አንድ ቀን አንቺ ራስሽ ሰው ሲያስገባሽ ብዬሻለሁ። ኢቭን ከቸገረሽ ነይና አሁንም ጠይቂኝ ብዬሻለሁ። ያ ነው አሁንም ቢሆን አልከስሽም። እውነት የምነግራችሁ ማለት ነው ብሞት አልከስሽም፣ ኮምፕሌን አላደርግልሽም። እንዴት አድርግኛለሽ ብዬ መልሽም አልወቅስሽም። አሁንም ቢሆን ማለት ነው ግን የሆነ ሰዓት የኔ ውለታና የኔ እውነተኛ ጓደኛ እውነተኛ ልቤ ያኔ ታውቂዋለሽ አንቺ ማለት ነው። ማንም ምንም ነገር እነግርሻለሁ። አሁንም እዚህ ጋር ፋይት ያደረግኩት የሆነ ሃይምሮዬ ሰላም ስለነሳኝ እኔ ምን እንደተሰማኝ ታውቂያለሽ? ታንቺ የማስበው ከሰው ጋር ሳይሆን ሴጣን ሰው ተመስሎ ገብቶብኝ ነው እንጂ እሷ አይደለችም እንዲህ ያደረገችው ነው። እንደዚህ አይነት ሀል ስሜት ነው የሚሰማኝ በተደጋጋሚ። ሳምንት ሙሉ በህልሜ እየመጣች ሳይሽ ፈንዲሻ ምንድን ነው ሳምንቱ ሙሉ በህልሜ ልትመጪ ነው እንጂ ምን ሊፈጠር ነው ብዬሻለሁ። ይሄ ነገር እንኳን ከመፈጠሩ በፊት ማለት ነው ፈጣሪ ሲያሳየኝ እግዚአብሔርን ወርቁን አምነሽልኛል ኤዱ በቃ ቸግሮ የነበረ ይቅርታ ብለሽ እኛ መጀመሪያ ወርቅ ሸጣለች ሲባል መጥቼ ስጠይቅሽ የአንቺ አይደለም ማሽን በመረጃ በፎቶ እንኳን ይዤ አንቺን መጠየቅ ፈራው። ምክንያቱም እንደ ራሴ ስለማምንሽና ስለማቀርብሽ እንዲህ ነው የተሽከረከርኩት። እግዚአብሔር በሚያውቀው ተሽከረከርኩኝ። ምንድነው አንቺ ኦፍኮርስ እዚህ ሁሉም ሰው ምን አይነት ጅል ነሽ ኤዶ፣ ምን አይነት ሰው ነሽ? እንዴት አንቺ እንዲህ ዝም ትያለሽ? እንዴት እንደዚህ ትያለሽ? እኔ ደግሞ የተሰጠኝ ንጹህ ባህሪ ይሄ ነው። ያለፍኩበትን የሚያሳለፍኩትን መመሪያሳ የመጣሁበትን ማቅነኝ የጓደኝነትን ትርጉም ማቅነኝ ያ ነው በቃ ዘትሩቲ። ከዛ ውጭ ግን አንቺ አሁንም ቢሆን እኔ እውነት የምነግራችሁ ሀቡ የእነሱ ሀቅ እንዲወጣ ብዬ እውነት እሷ ከሆነች መልሽላቸው ብዬሻለሁ። ወርቄን ሰረቅሽ፣ የእነሱን የሰረቅሽው የረዳን የሰረቅሽው አንቺ ነሽ ብዬ አልኩሽኝ እንጂ ከዛ በፊት አንቺ ሌባንሽ ብዬ ራሱ እንደዚህ ጣቴን አልጠረጠርኩሽም። አይደለም ጣቴን ላሾ ላንቺ ላይ ማለት ነው እንዴማ አይገባኝም። እኔ አንቺን አላደረግሽም። አንቺ እኔ እንደዚህ ታደርግኛለሽ ብዬ አላመንኩ። ራሴን ማምነውን አንቺን ስላመንኩሽ ሌላ ኬዝ ውስጥ እኔ እንደዚህ ደብቄሽ እንደዚህ ኦፍኮርስ አንቺ ጨዋታ ላይ ነበርሽ፣ እኔ ደግሞ ጅል ነኝ። ኦፍኮርስ ተጫወትሽብኝ። ኢትስ ኦኬ ኢትስ ፋይን። ምን ይፈጠራል? ምንም አይፈጠርም። ያን ያለው ነገር በቃ እኔ ምንም አላችሁም እዚህ ጋር እመቤቴን ግን ከማንም ጋር ማንም ሰው ትኖሩ ጓደኞች ጎርታውኝ ሄዱ ብዬ እንዳለ ታውቂያለሽ። ያለቀስኩት እነሱ እንዳንቺ አላደረጉ። አንቺ ኢትዮጵያ ቢሆን ገለሽን ትሄጃለሽ። ይሄ ዘትሩ በቃ ገለሽን እንዲህ ዝቅዝቅ አድርገሽኝ የተኛውበት ትሄጃለሽ። ይሄ እውነታ ነው። ሌላ ደግሞ እንደው ይሄ ከምግብ ጋር እየተበላ ጣርን የሚያበዛ በሽታ ቢኖር አብልተሽን ጣሬን ሲያበዛው አንቺ ደግሞ ውሃ እየሰጠሽኝ አይዞሽ ያልሽኝ ሴት ብትኖሪ በህይወቴ አንቺ ነሽ ለመጀመሪያ ጊዜ በቃ ያን ምክንያቱም እኔ እንዴት ሁሉ እግዚአብሔርን እንዴት ሁሉ እንደምል አላውቅም። ኤኒዌይስ በቃ እኔ ከዚህ በላይ ምንም አላወራም። ሲጀምር ኤዶም የሜላት ቪዲዮ ማጥፋት አይቻልም። የሜላት 5200 ድርሃም ሲጠፋ ወንድምሽ ቤት ውስጥ ነበረ አልነበረም? ኦኬ ተመልካቾች፣ ወንድምየው ሊሆን ይችላል እሱ የሚጠራ ላላችሁ ጥያቄ የኤዶም ብር ሲጠፋ እሱ አላደረም፣ እነሱ ቤት አላደረም የለም አለበትም። ሁለተኛ የመጀመሪያው ብር ደግሞ የራሱ ነው። ሰው እንዴት የራሱን ብር ሰርቆ አይዲ ለማውጣት ይንከራተታል? ፓስፖርት ለማውጣት፣ ላይሰንስ ድጋሚ ለማውጣት፣ ባንክ ካርዱን አዘግቶ እንደ አዲስ ለማውጣት እንዴት ይንከራተታል? ራሱ እንዲህ ያንከራተታል። የመጀመሪያው የራሱ ብር ነበር የተዘረፈው ወንድምየው። የሁለተኛው ደግሞ የሜላትን ምናልባት ወንድምየው ይሆናል ብላችሁ ከጠረጠራችሁ ቤት ውስጥ አልነበረ እሱ እየመጣ ይሄድ ነበር። የዛለት አላደረም ቤት ውስጥ ከነሱ ጋር 4 ሴቶች ብቻ ነበሩ ቤት ውስጥ ያደሩት። ሜላት፣ ዘይነብ እና ኤዶም፣ ሰላም ወይም ፋንድሻ ነበሩ ብቻ ያደሩት። ስለዚህ
ቆይ ቼክ ላድርግ። ልከሽልኛል? ሰላም ያው ፎርዋርድ አድርጌልሻለሁኝ። ኤዶም ልካለች። ጋይስ ልታረሳሳ ፈልጋ ነው ምናምን የምትሉ ልካለች ኦልሬዲ። ያው ፎርዋርድ አደርጋለሁ ወደ ኤዶም። ወደ ሜላት እላለሁ ብዬ ነው። ሜላት ሜላት ቁጥርሽ መጨረሻው ስንት ነበር? ሶሪ ሴቭ ስለማላደርግ እስኪ አንዴ ሀይ በይኝ ከላይ እንዲወጣ። ሀይ ብቻ ብለሽ ቴክስት አድርጊ። ቁጥር ሴቭ አላደርግም። ችግር ሞልቷል ስልኬ፣ ሴቭ አያደርግም። አመጣልኝ ሆንሽ ታሚ ሼር አረጋችሁለት ለታሜ ወይስ ላድርግለት? ቆይ በጣም ቮይስ አድርጌለታለሁ ለታሜ። ቮይሱ እንዲያየው ደውለታለሁ። እናንተ ሼር አድርጎለት ሁላችሁ። ለታለሁ ቮይስ ሰምቶ እንዲመጣ ወይ እንደወጥቶ መስራት የዘይን ለምን ጨለማ ሆነ የምትሉ ውጪ ናት። ቤት ውስጥ የተኛ ሰው ስላለ ከነሱ ቤት ኢጃዛ ቤት ወጥታለች፣ ከነ ኤዶም ቤት ወጥታለች። አብረው ከኤዶም ጋር የኖሩት ኤዶም እና ሰላም ጓደኝነታቸው አመት ከ7 ወር አይደል ያልሽ? አመት ከ7 ወር አካባቢ በጓደኝነት አንድ ቤት አብረው ሲበሉ ሲጠጡ ነበረ። ጓደኛሞች ናቸው። ሜላት ከሜላት ጋር ሞር ትቆያላችሁ ማለት ነው። ምክንያቱም ሜላት በእኔን የመጣችሁ ሰላም ብላለች። ትማል መሀላ ምናምን እዚህ ቤት አይሰራም። ሃይማኖት ነክ ትማል የምትሉ ኮመንት ላይ ደጋግማችሁ። እኔ ማንንም አማም እያላቅም ሃይማኖት ነክ ነገር ውስጥ አልገባም፣ አይመለከተኝም። እኔ ከሃይማኖት ገለልተኛ ነኝ። ይህ በመጽሐፍ ቅዱስ ትማል በቁርአን ትማል ምናምን አይሰራም። ምን ቤት እኔ ግን ዘነብን እንግዲህ ህግ ማን ምን እንደሆነ ያወጣላ እናያለን። አንዱ የሆነ ነገር ይላል፣ አንዴ ወንድሟን ትላላችሁ። ወንድሟ እንዳልነገረ ሲነገራችሁ ደግሞ ዘይነብ አላት። እሺ እንግዲህ ዘይነብ ናት ወይ ሰላም ናት? ፈጣሪ ነው የሚያውቀው። ከፈጣሪ ቀጥሎ ደግሞ ህግ ደግሞ በምርመራ ያወጣዋል አይደል? ዘይነብ አንቺ ቆርቆሮ እንዳለሽ ቆርቆሮ የቆርቆሮ ባንክ ሳንቲም እናጠራቀምበት እንደነበረች ታውቅ ነበር ዘይነብ? መሳቢያ ውስጥ ዘይነብ እኮ እዛን ቀን ብቻ እኮ ነው ቤት የዛን ቀን የመጀመሪያ ቀኗ ነው ገና እናንተ ቤት ስትመጣ ያደረችው። እዛን ቀን ብቻ ነው። ሌላ ቀን መታ ሰላም ብላ ብቻ ነው የምትሄደው። አንድ ቀን መታ ሰላም ብላ ነው ሄደች። ስለዚህ እኔ አንቺና ዘይነብ በአይን ላይን ስትተያዩ ሁለተኛ ጊዜያችሁ ነው ማለት ነው። አንድ ቀን ሰላም ብላችሁ ሄደች ቀን እና አንድ ቀን ያደረችበት ቀን። ኦኬ ዘይነብ ኢጃዛ ቤት የላትም ማለት ነው። ኦኬ ዘይነብ ጓደኝነትሽ ለማን ነው? ለኤዶም ነው ወይስ ለሜላት? ማንም ብለሽ ነው እዛ ቤት የምትመጪው? የአንቺ ተራ ነው። ሚዩትሽን አብሪና አውሪ። ዘይነብ ሚዩት ሆነሽ ነው የምታወሪው፣ እየሰማንሽ አይደለም። ማይክሽን አብሪው ዘይነብ። አሁን ተናገሪ። አቦዬ እኔ ለሜላት ነኝ ጓደኛ። ኦኬ አንቺ የሜላት ጓደኛ ነሽ። ሜላትን ብለሽ ነው እዛ ቤት የመጣሽው። ስትመጪ እዛ ቤት ሁለተኛ ቀንሽ ነው። እኔ አንድ ቀን ያው ታክሲ አንድ ላይ እዚህ ስለሚያመጣን ብናያ ውስጥ በዛው ታክሲ ይዞን መጣ። ገባውኝ የኤዶምን እና የኤዶምን እህት ስለማውቃቸው ሰላም ሌላቸው ገባኝ። 10 ደቂቃም አልተቀመጥኩም። ከዛ ትተን ሄደ። ከዛ አሁን ደግሞ እኔ የሰው ዕዳ ብር ነበረብኝ የምከፍለው
ዴራ ገብቼ ከፍዬ ሜላት እኔ መጥቼ ወስድሻለሁ እስከ ሜልዬ አልሄድ ስላት ምቹ ጓደኛዬ እኮ ነሽ ኤዱን አስፈቅዳ ይዛኝ ሄደች። ከዛ አብረን አደን በቃ የመጀመሪያ ጊዜ ነው የምሄደው። ደግሞ ብሩ እንዲያውም የሄድኩት እጃዛ የወጣሁት እሷ የሰው ብር ስለምሰጥ ብሩን እኔ ስለማቅ ተበድር አብረን ስለሆነ በሰው ፊት የተበደርነው ብር ለእሷ ስለተበደር ከዛ እዚህ ነው ያሉ ሴቶቹ ለእነሱ ላካፍል ገና 500 ብር ጨምረን ልሰጠኝ 4000 ቀድማ ሰጠች። ባሽ 200 ብሩ ከስር ያለው ግን የኔ የታክሲ ብር ነው። ከዛ በኋላ እሺ ትውሰድ እኮ ብሩን ትውሰድ ችግር የለውም። እንደዚህ ማለት አይቻልም። ቅድምም አስቆምኩሽ ወላሂ እያልሽ የማልሽ እሷ ናት ስትይ ምን መሰለሽ እርግጠኛ እሷ ናት ራሷ ናት። አቡ ወላሂ ሀቁ ወጥቶ እኔን ትታዝብኛለሽ። ወላሂ ላዝም እሷ ናት። ችግር የለውም። ይኸውልሽ አንድ ሰው ወደ ሌላ ሰው ጣቱን ሲጠቁም ሌሎቹ ጣቶቹ ወደ ራሱ እየጠቁም ነው። ስለዚህ ህግ ነው በማስረጃ መርምሮ እኔ እርግጠኛ ሆኜ መናገር የምችለው ስለ ሰላም ወርቁን ነው። ለዛም ወርቁን ስለወሰድሽ እንደ ወርቁ ብሩ አሳስቶሽ ከሆነ ሰውነሽ ተሳስተሽ ይሆናል አምናሽ ይቅርታ ጠይቀሽ ብሩም ከጠፋ ይጥፋ 5200 ድርሃሙን ካጠፋሽው ይጥፋ አይዲያቸውንና ፓስፖርቶቻቸውን ብቻ መልሽላቸው ብዬ ጠየኳት። ከሆንሽ ብዬ ነው የጠየኳት። ነሽ አላልኳትም። ነሽ ማለት አንችልም። ነሽ ማለት የምንችለው ህግ አጣርቶ መሆኗን ሲያረጋግጥልን። አንቺ ግን 100% እርግጠኛ ሆነሽ ስትሚ ምናምን የሆነ ስለ እርግጠኛ ስለሆንኩ ነው። ሀቡ እኔ ይሆንብሽ ወላሂ እርግጠኛ ስለሆንኩ በአይንሽ አይተሻታል። ብሩን እንደዚህ ስታወጣው የሰረቀ ሰውና የወሰደ ሰውን እሺ ሀቡዬ አሁን አንቺ የሌለብሽን ነገር ነግሬሻለሁ፣ አውርቼሻለሁ። ለምን አትከራከሪኝ? ለምን እኔ አይደለም ለምን እኔ ትሉኛለች? ለምን ብዬ አላለች? ለምን አልከራከር? እንደውም የሆነ ሰው ነው የሚከራከረው። የሆነ ሰው ሰዎች እንዲያምኑት ራሱ ሌባ የሆነ ሰው ሰዎችን ለማስ ጓደኞች ደም ሲያለቅሱ አይዞሽ እንኳን አይባልም። እንደ ሙዚቃ ትከፍቻለሽ፣ ሞራናቸው ላይ ትረማመጃለሽ። ጋርሽ አንድ ነገር ያልወሰደ ሰው ያለ ወስደሃል ሲባል ለሰላም እያልኩ አይደለም። ሰላም ልትወስድም ላትወስድም ትችላለች። እሱን ህግ ያጣሯል። ግን ያልወሰደ ሰው ወስደሃል ሲሉት ምን አለፋኝ ጊዜ እውነቱን ያወጣዋል ብሎ ንቆ ይተዋቸዋል እንጂ ራሱን ለማስረዳት ምናምን አይጨነቅም። እሷ አንቺ ቅድም ብለሽዋል፣ ራሷን ለማስረዳት። እሺ ለምን 2000 ድራማን አልከራከረችም? የኔውስ የእናንተ ጠፋ የኔም ጠፋ ብላ ለምን አልተከራከረም? አልተከራከረችም እኮ ስለ ሀታ ፖሊስ መቶ ስናወራ ስለ ራሷ 2000 ብር አላወራችም። እኛ ነን ያወራ ነው። ወላሂ አላወራችም። ለፖሊስ ራሱ 2000 ብር ጠፋብኝ ብላ አላወራችም። እኛ ነን ያወራ ነው። እሱን ራሷ ትመልስ። ግን አንድ ሰው ለመስረቁ ለራሱ አለመከራከሩ ራሱን ዲፌንድ አለማድረጉ ምናምን ሌባ እንድንለው አያደርገንም። ሌሎች ምልክቶች ካልሆኑ በስተቀር ላይ ካልሲ አድርጋ ፀጉሬን ልፈርዝበት ነው አለች። ካልሲ አድርጋለች፣ ቦይስ አድርጋለች በትግርኛ። እኔ ይሄንን ካልሲውን ገዝቼው ይዤ እሄዳለሁ እሷ እንድታፍር ራሱ እኔ ለምስክር ራሱ እኔ ወደ አላለን። ይኸውልሽ ካልሲ ማድረጓ ምናልባት ነው እሱም አሻራ እንዳይገኝ ስታወጣው ምናምን ነው ብሎ መጠርጠር መገመት ይቻላል እንጂ ነሽ ብሎ መደፍደፍ አንችልም። ነሽ ብሎ መደፍደፍ የሚችለው ህግ መርምሮ ሁሉን ማስረጃዎች ሲያገኝ ህግ ነሽ ብሎ ያን ታፔላ ሲለጥፍላት የዛኔ እንከተላለን እንላለን እንጂ አሁን ላይ ምንም አይነት ማረጋገጫ የለንም። ለዛ ለምን ለፖሊስ 2000 ድርሃሙን እንዳልተናገርሽ አንቺ ራስሽ ምላሽ ውስጭ። እሺ አመሰግናለሁ ስለተሰጠኝማ። በነገራችን ላይ እኔ እኔ ቋንቋ አልችልም፣ እንግሊዝኛም አልችልም፣ አረብኛም አልችልም። እሺ ስለዚህ ቋንቋ አለመቻልሽ ነው ለፖሊስ ሲጀመር ተናግር እዛኔ ሲናገሩ እኮ እየሰማቸው የእሷም 2000 ብር ነበረ ሲሉ እኮ እየሰማቸው እኮ ነው። እና አንዴ ተናግረው የለ እንዴ ለምን 10 ይደጋግምበታለሁ? ኦኬ ኦልሬዲ ከዛ በኋላ ያወሩትን እነሱ ነው እየተረጎሙ እየነገሩኝ የነበሩ። ኦኬ እሺ እንትንስ እንደርሽ በምን ቋንቋ ስራ ትግባቢያለሽ ከአሰሪዎችሽ ጋር? እንግሊዝኛም አረብኛም ካላወቅሽ ከአሰሪዎችሽ ጋር ኮሚኒኬት የምታደርጊው በምንድን ነው? ሲያዙሽ አሰሪዎችሽ ይህን ስሪ ሲሉሽ በምንድን ነው? አሰሪዎቼ ችግር የለውም። ስለ ቋንቋ ችግሬ መጀመሪያ የሚያውቃል፣ ስራውም ስገባ ያውቃልኝ። ስለ ቋንቋው ችግር የለበትም። በምንግባባው አንዳንዴ በምልክት እናወራለን፣ አንዳንዴ በተሰባበረ እንግሊዝኛ አወራዋለሁ። እሺ ሌላት መናገር ፈልጋ ነበረ። አቡዬ ይኸውልሽ አንዳንድ ጊዜ እንዴት ነው ከውጭ ለማይ ሰው እኛ ተባብረን እሷን አታክ እያደረግን ይመስላል በብዛት። ፖሊስ ደግሞ ይህንን ማገናዘብ ይችላል።
እኛን ሶስታችንን ግቡ ብሎ በሌላ ሰው ነው ያስተረጎሙላት ራሱ ግቢ ውስጥ ባለ ሰው። ይሄንን በደንብ አንቺም ታውቂያለሽ ማን እንደተረጎመልሽ። እኛ ራሱ አልተረጎምልሽም በሰዓቱ አይደል ፈንድሻ? መጀመሪያ እናንተ ነበር የተረጎማችሁት። መጀመሪያ የመጣው ፖሊስ ዩቲ ነበረች። ያቺኛዋ ማናት ስሟን አላውቅም። መጀመሪያ የመጣው ፖሊስ ግን እናንተ ስታወሩት የነበረው ነበር እያወራ እናንተ ስታወሩ ከዛ በኋላ የሚያወራውን ትነግሩኛላችሁ። እኛም ብንነግርሽ እነሱም ተጨምረው ነበር እያስረዱሽ ነበር። ከዛ የመጨረሻው ፖሊስ የመጣው ነው እናንተ ግቡና ሌላ ሰው ያስተርጉምላት ያለው ሁለተኛው የመጣው ፖሊስ እኮ። ግን በዛ ሰዓት እኛ ሶስታችን ብቻ አልነበርንም። ልክ አንቺ ቋንቋ ስለማትቺ እኛ አንቺ ላይ እየደፈደፍን እንዳይመስልሽ፣ ለሰው ሳይሆን ለአንቺ ራሱ እንዳይመስልሽ። ስለዚህ በሌላ አስተርጓሚ ተተርጉሞልሻል። ከነሱ ውጭ ገለልተኛ በሆነ አካል አስተርጉሞልሻል ፖሊስ። እነሱ ፖሊስማ ያስተረጎመልኝ ዛሬ እደሩና 24 ሰዓት ውሰዱና ከዛ በኋላ ፓስፖርት እንትኔን አይዲን እንትን ወሰደ፣ ቁጥሬን ወሰደ። ነገ በ24 ሰዓት ውስጥ እመጣለሁኝ ሀሳባችሁን ቀይራችሁ ካደራችሁ ምናምን አለ። እሺ ከዛ 24 ሰዓት ሞላ መጣ ፖሊሱ። አልደወሉልኝ ምን ኦኬ። አንቺ ቤት ወጣሽ። እኔ ልንገርሽ አቡዬ ልክ 24 ሰዓት ሲሞላ እኔ ወደ ስራ መመለስ ስለነበረብኝ ምክንያቱም ስራዬንም ካጣው የሰው ዕዳ መክፈል ስለማልችል ሰኞ ዕለት ጠዋት ወደ ስራ ተመለስኩኝ። ጠዋት ሳይሆን ወደ ከሰዓት ላይ ምክንያቱም ሴትዮዬ ማላስቀምጣለች እኔ እያለች ልክ 24 ሰዓታችን ሲሞላ ደወልኩልሽ አይደለ? ፈንዲሻ 24 ሰዓታችን ሞልቷል፣ ምን አዲስ ነገር አለ ስላት ምንም አዲስ ነገር የለም። እንግዲያውስ በቃ ጠዋት ሄጄ እንደምከስሽ ወቂ ስላት ክሰሽኝ ችግር የለውም ነው ያለችው። ግን እኔ ይሄ የሰው ሀገር ነው፣ እኛ ኢትዮጵያዊ ነን። እዚህ ደረጃ ከመድረሴ በፊት አራታችንን ቁጭ ብለን ለማውራት ሞክረናል። ይሄ አንቺ ጋር የመጣ ነው ሁለተኛው ስቴፕ ነው። ገብቶሻል? እኔ አሳልፌ ሰጥቻት ነገ እሷ ዲፖርት ተደርጋ እኔ ብር ጠፍቶብኝ እንዲሆኑብኝ እንደዚህ አስደረኳት ልልም አልፈልግም። ገብቶሻል? ቢያንስ በዚህ እንፈተዋለን ብዬ ነበር። እሷ ደግሞ ልታምንልኝም አይሚን በቃ ልታምን አልቻለችም። ለዚህ አሁን ደግሞ ሶስተኛውን ስቴፕ ነው የምመርጠው። ብታምንልኝ እና እዚህ ጋር ተስማምተን በቃ ይቅርታ ተባብለን ከዚህ ራሱ ወርደን ይሄንን ታዩ በኋላ ከዚህ ራሱ ወርደን ሌላ እድል ራሱ ፈንዱ እኔ እሰጥሻለሁ መቤቴ ከዚህ ራሱ ወርደን። ምክንያቱም ብዙ ሰው ስለሚያዩ ስርቆት ያሳፍራል። አዎ ያሳፍራል፣ በጣም ነው የሚያሳፍረው። እኛ ትልልቅ ነን፣ ህፃናት አይደለንም። ያሳፍራል። ከዚህ እንኳን ወርደን ማለት ነው። አንቺ ፓስፖርቱን ታዩ አወጣዋለሁ፣ አይዲው ግን ዋጋ ያስከፍለኛል። የምትልኪልኝ መንገድ ካለ ላኪልኝ፣ እኔ ወደ ህግ አልሄድብሽም። ግን የምታስገድጅኝ ከሆነ የሁሉ እድል ሰጥቼሽ የምታስገድጅኝ ከሆነ እኔ ብቻ አይደለም ሰዎች የራሱ ይተባበሩኛል ወደ ህግ እንዲሄድ ማለት ነው። ስለዚህ ያ ሁሉ ከሚደርስብሽ እኔም እንደዚህ ያደረኳት ብዬ ከምጸጸት ብታስተካኪው ይሻላል። በቃ እውነታው ያለው አንቺ ጋር ነው ሁሉ ነገር። እኔ ይህንን ነው የምናገረው። መጀመሪያ ኤዶምና ሜላት ልፍስፍስ ናችሁ፣ አቋም የላችሁም ብዬ አስቤ ነበር። አሁን ግን ረጋ ብዬ ሳስበው እንደ ትልቅ ሰው የምታስቡት ያው የአንድ ሀገር ልጅ ስለሆናችሁ ሁላችሁም ኢትዮጵያኖች ስለሆነን አብረን ስለበራን አብረን ስለጠጣን ይህን እድል መስጠት እድል ነው። ኢንኬዝ እንኳን ምናልባት አያምጣውና ሰላም ሆና ብትገኝ በህጉ ዲፖርት ብቻ አይደለም የምትደረገው፣ እስር ቤት ትገባለች። 1 2 ዓመት 3 ዓመት ሊፈረድባት ይችላል። አናውቅም። ገባሽ? ገንዘብ ብቻ አይደለም ይሄ የሰዎች ፐርሰናል ኢንፎርሜሽን አለው። ላይክ እንደ ፓስፖርት መስረቅ ትልቅ ወንጀል ነው። እንደ መኖሪያ ፍቃድ ስላለው በጣም ያስጠይቃል። አናውቅም። ባትሆን እንመኛለን። ከሆነች ግን በህግ እሷ ስለምትጎዳ ለምን ትጎዳ? እኛው በእኛው ኢትዮጵያዊ ለኢትዮጵያ እንጨርሰው ብለው ነው እነሱ መጀመሪያ ያናግረው በግል ስትል እዚህ ጋር ይመጡት። እስቲል ናው ኖ ከሆነ መልሷ በህግ የሄዱበትና በኋላ ለሚመጣው ነገር እንትን ትለዋለች ማለት ነው። እና ጥሩ ነው ያሰባችሁት። ይሄ ልፍስፍስነት ሳይሆን አርቆ አሳቢነት ነው፣ ብልህነት ነው። እና ቅድም አሰሬ ያው ኮመንታተሮቹን ካየሽ አሰሬ ደህና አደርሽ ሲለኝ ቅድም በቮይስ መለስኩለት ብላ ነበር። ቮይስ ያደረኩት ለአሰሬ ነው ብላ ነበር። አሁን ምንም አይነት ቋንቋ አላውቅም፣ ከአሰሬ ጋር የምግባባው በምልክት ነው ካለች በየትኛው ቋንቋ ነው አሰሪዋ ምላሽ በቮይስ የላከችለት እያሉ ነበረ። ለዚህ መልስ ነው። ጉድ ሞርኒንግ ቦስ አም ካሚንግ ናው ነው ያልኩት። አውራ አንድ ጥያቄ ልጠይቅሽ ትንሻ።
ቦይስ የሚያደርግልሽ ወይ ለምን ስራ አልመጣሽ የሚልሽ ከ11 ሰዓት በኋላ ከቆየሽ በሰዓት ካልገባሽ ነው። እስከማውቀው ድረስ ዛሬ ድረስ ያለታ ገና ሰዓት ሳይደርስ አንቺ በሰዓት ሄደሽ እንዴት ሰዓት ሳይደርስ ቦይስ ሊልክልሽ ቻለ? አንድ ሁለተኛ ደግሞ አሁን ራሱ ቦይሱን ስታሳየን ከላይ ግድ ሞርኒንግ የሚል ጽሑፍ አለ። ከዛ አንቺ አንድ ቦይስ ላክሽለት። አንቺና ቦስ እኔ ራሱ ካየሁት በጣም ብዙ የተጻጻፋችሁት አለ። ለምን ሁለቱ ብቻ ተቀመጠ እዛ ጋር ስታሳይኝ? ይሄ እኮ ኖርማል እኔም መስራት እችላለሁ። ግድ ሞርኒንግ ብለህ ጻፍልኝ ምናምን በቦስ ስም አድርጌ ከዚያ የሆነ ቦይስ ትልኪያለሽ። ዛትስ ኖርማል ነው፣ እንተዋወቃለን። ይሄን ማድረግ ይቻላል። ስለዚህ ለምን እንደዛ ሆነ? ሌላ ለምን ፈራሽ? ልከሳት ነገርኳችሁ። እኔ ጓደኛን መክዳት አልፈልግም፣ አልከሳትም። ዛት እኔ ይሄ የራሴ አቋም ነው። ሁለተኛ የሆነ ነገር ይዛብሽ ነው ታስፈራራሻለች፣ ትፈሪያታለሽ ወይ? አልፈራትም። ምንም የያዘችብኝ ነገር የለም። የያዘችብኝ ነገር ራሱ ካለ ራሱ ትልቀቀው፣ ትፖስተው፣ ምን ታርገው አይዶን ኬራ በዛት። ምክንያቱም እኔ ራሴን የማቅሰው ነው። ምንም እንደምሰራ ምን እንደማደርግ ምን እንደሚያደርግ ራሴን ማቅሰው ስለሆንኩ ምንም ችግር የለብኝም ልላችሁ ነው። ምንም የሚያስፈራኝም የሆነ ነገር ያዘችብኝ ምለውም ታዋርደኛ ታወጧለች ምለውም ታሪክ የለኝም። ይህን ነው ምንም ነገር የለብኝም። ምንም ችግር የለብኝም ከእሷ ጋር አልኳችሁ። እኔ እንደ ጓደኛ ስለማምና ሙሉ እምነቴ ስላለ ነው። አሁን እናንተ ሂጂ ክሰሻ ቀብጥሪያ ምናምን አላደረገውም። በቃ እኔ ደግሞ አልከሳትም። ፈሪቻት አይደለም የሆነ መረጃ አላት ብዬ አይደለም የማልከሳት። እኔ ደግሞ እንዳሳለፍነው ነገር አልከሳትም አልኳችሁ። ነገ ግን የሆነ ጊዜ ግን ሶሪ ብላኝ ትመጣለች። ባትመጣም ራሱ ደግሞ እሷም በምታመልከው አምላክ ኦርቶዶክስ ነሽ አይደለ? እኔም ኦርቶዶክስ ነኝ። ሌላም እምነት ተከታይ ሁኝ ምንም ሁኝ ፈጣሪ አይፈርድም አይባልም። የእነሱ ብር በጠፋው ጦስ ነው የእኔ ወርቅ አንቺ መስረቅሽ የወጣው እንጂ አንቺ ነግረሽኝ አይደለም። እግዚአብሔር ለሁሉም ምክንያት አለው፣ ቀን አለው። እንደኛ ችኩል አይደለም። እዚህ ጋር እንደምኮመቱት ታፍጠፍ እየተባለ የሚኮመትልን ነገር አይደለም ራሱ። ስለዚህ ያንን ነው ላቸው ፈለኩ። ምንም ነገር የተደበቀ ታሪክ የለኝም። ማንም የሚያውቀኝ ነው ዱባይ። ምንም አይነት ምንም የለኝም። ምንም እሷ ጋር ምንም ይሄን የሚያስጠላ ታሪክ ያላት ነገር የለም እስከማውቀው ድረስ። ካለም ደግሞ ችግር የለብኝም። ጋይስ አልከስም ስትል አንዳንዶቻችሁ ያልገባችሁ ስለ ብሩ መስሏችሁ ከሆነ ሜላት ስለ ብሯና ስለ መኖሪያ ፈቃዷ ስለ ፓስፖርቷ ትከሳለች። ዘይነብ ስለ ፓስፖርቷ ትከሳለች። ኤዶም ስለ ወርቋ ነው። ኦልሬዲ አምናለች። ላመነችው ነገር መክሰስ አልፈልግም። እንደሰረቀችኝ ወርቁን አምናለች። ቅርታ ባትጠይቀኝም ባትጸጸትም አምናለች። ስላመነች ለፈጣሪ ሰጥቼ ትቼዋለሁ። ባታምን ነበር መክሰስ በመረጃ ለማሳመን። ኦልሬዲ አምናለች። መረጃም ተገኝቶባታል። የሸጠችለት ሰውዬ ፎቶውን አምጥቶ ተናግሯል። ስለዚህ እሷም አዎ ሰርቄያለሁ ብላ አምናለች። ለታመነ ጉዳይ አትፈልግም መክሰስ። በቃ ትተዋለች ወርቋን። ግን የኔ ወርቄን እሷ መስረቋ የወጣው የእነዚህ ልጆች ብር በመጥፋቱ ነው። የሜላት 200 ድርሃም ባይጠፋ ኖሮ የኔ ወርቅ እሷ እንደሰረቀችው አይጋለጥም ነበር። ስለዚህ በዚህም ሰበብ ሀቄ ወጥቶልኛል። አልከስም አልፈልግም ብላለች። ስለዚህ እንድትከስ ፑሽ አታርጓት ኮመንታተሮች። አልፈልግም ካለች መብቷ ነው። በራሷ አቋም ትጸናለች። ግን ሜላት ግን መኖሪያ ፈቃዷ ግዴታ ስለሚያስፈልጋት ካልከሰሰች ደግሞ ለመጥፋቱ ካልጠቆመች ካልከሰሰች ኤምባሲም ዝም ብሎ ፓስፖርት አይሰጣችሁም። ኤምባሲ ሄዳችሁ ፓስፖርት የጠፋ ብላችሁ ስታመለከቱ ከፖሊስ ጣቢያ ለመጥፋቱ ለማመልከትሽ ማስረጃ አምጪ ትባያለሽ። ፖሊስ ጣቢያ ሄዳ መስርታ ለመጥፋቱ ማስረጃ ወረቀት ጽፎላት ነው ኤምባሲ ሄዳ ፓስፖርቷ አፕላይ የምታደርገው። ዘይነብም እንደዛው ኤምባሲ ሄዳ ፓስፖርቱ ጠፋብኝ ብላ ለማመልከት ግዴታ የፖሊስ ጣቢያ ወረቀት ያስፈልጋታል። ለመጥፋቱ ማስረጃ ለማመልከቷ ሳታመለከቱ ዝም ብላችሁ ከሄዳችሁ ፓስፖርታችሁን ደብቃችሁት ሁለተኛ ፓስፖርት ፈልጋችሁ ነው የምትባሉት። ሁለት ፓስፖርት መያዝ ደግሞ ወንጀል ነው። ስለዚህ ዘይነብና ሜላት